በጥያቄና መልስ ፕሮግራም አንድ እህታችን ለዶክተር ዛኪር ናይክ ይህን ጥያቄ ጠይቀው ነበር። በዚህ ፕሮግራም መጠየቅ የምፈልገው ለእስልምና ያለኝ ክብር እንደተጠበቀ ሆኖ ጣዖት ማምለክና ከአላህ በስተቀር አምላክ አድርጎ መያዝ በእስልምና ከባድ ወንጀል እንደሆነና እነዚህን ሰዎች አላህ እንደማይምራቸው ነግረህናል። እንደዛ ከሆነ ከእስልምና ውጪ በሆነ ሃይማኖት ቤተሰብ የተወለዱ ልጆች ምን ሊሆኑ ነው? ስለ እስልምና ምንም የማያውቁ ብዙ ሰው አለ፣ ያስተማራቸውም የለም። እነዚህ ዕጣ ፈንታ ምንድነው? ምንድነው ጥፋታቸው? ፈጽሞ ገነት አይገቡም ማለት ነው? አላህ አይምራቸውም ማለት ነው? ተወልደው ያደጉበት ቤተሰብ ያስተላለፋቸውን ሃይማኖት መከተል ስህተት ነውን? አላህ አያዝንላቸውም? አመሰግናለሁ። ዶክተር ዛኪርም ከመቀመጫው በመነሳት ለጥያቄዋ ማብራሪያ እንደሚከተለው ሰጧት። እህታችን እጅግ በጣም ጥሩ ጥያቄ ነው የጠየቅሽው። ሙስሊም ካልሆነ ቤተሰብ የሚወለዱ ልጆች ዕጣ ፈንታቸው ምንድነው? ጣዖት የሚያመልኩና የመሳሰሉት አላህ ይቀጣቸዋልን? የሚል ጥሩ ጥያቄ ጠይቀሻል። ለዛም ነው ተወዳጁ ነቢያችን ሰለላሁ ዐለይሂ ወሰለም ሁሉም የአደም ልጅ ሲወለድ ተፈጥሯዊ በሆነ ሃይማኖት ነው ያሉት። ሙስሊም ሆነን ነው የምንወለደው። በአይሁድ ቤተሰብ ይወለድ፣ በክርስቲያን በሂንዱም ይሁን በሙስሊም ቤተሰብ ማንም ሰው ሲወለድ ሙስሊም ሆኖ ነው የሚወለደው። ሙስሊም ብሎ ማለት ራሱን ለፈጣሪ ትእዛዝ ያስገዛ ማለት ነው። ስለዚህ ማንም ሰው ሲወለድ ራሱን ለፈጣሪ ትእዛዝ ያስገዛ ሆኖ ነው የሚወለደው። ከጊዜ በኋላ ግን በቤተሰቦቹ፣ በታላቆቹ ወይም በአስተማሪዎቹ ምክንያት ሊሆን ይችላል ጣዖትን፣ እሳትን የመሳሰሉትን ማምለክ ይጀምራል። በተሳሳተ መንገድ ይሄዳል። ለዛም ነው አንድ ሰው ሲሰልም ወደ እስልምና ተቀየረ ከሚለው ቃል ይልቅ ወደ እምነቱ ተመለሰ የምንለው። ተቀየረ የሚለው ቃል አይገልጸውም። ተቀየረ የሚለውን ቃል የምንጠቀመው ከአንድ እምነት ወደ ሌላ እምነት ሲሄድ ነው። ከተመለሰ የምንለው ግን መጀመሪያ ወደ ነበረበት እምነት ሲመለስ ነው። ስለዚህ ትክክለኛው ቃል ተመለሰ የሚለው ነው። ወደ ጥያቄ ሲመለስ ከሌላ እምነት ተከታይ ቤተሰብ የተወለደን ሰው አላህ ለምን ይቀጣዋል አልሽው? አንድ ሕፃን ለአቅመ አዳም ሳይደርስ ከሞተ በአላህ ፍቃድ ጀነት ይገባል። ምክንያቱም ማንኛውም ሕፃን ሲወለድ ራሱን ለፈጣሪ ያስገዛ ስለሆነ የሂንዱ ስም ይኑረው የክርስቲያን ስም ለውጥ አይፈጥርም። ለአቅመ አዳም እስካልደረሰ ድረስ በሕፃንነቱ ከሞተ ጀነት ይገባል። ከሙስሊም ቤተሰብ ይወለድ ሙስሊም ካልሆነም ቤተሰብ ጀነት ይገባል። ከጊዜ በኋላ ሕፃኑ አድጎ ለአቅመ አዳም ሲደርስ ግን ለሚሰራው ሥራ ሁሉ ኃላፊነት የሚወስደው ራሱ ነው። ለዛም ነው ሕፃን ልጅ ጥፋት ሲያጠፋ ሕግ የማይጠይቀው። ለአቅመ አዳም ሲደርስ ግን አባቴ ስረቅ ስላለኝ ነው የሰረኩት ቢል ከሕግ ቅጣት የማይድነው። ልጅ ካደገ በኋላ 22 ዓመት ሞላው ብንል እና ሲሰርቅ ፖሊስ ቢይዘው አባቴ ስረቅ ስላለኝ ነው የሰረኩት ቢል አይችልም። ይህንም ማለቱ ከቅጣት ያድነዋል? ሕፃን እያለ 5 ዓመቱ ላይ ይህንን ቢል ግን ችግር የለውም፣ ሕፃን ስለሆነ ይባላል። ለአቅመ አዳም ከደረሰ በኋላ ግን አባቴ ስረቅ ስላለኝ ነው የሰረኩት ቢል ነፃ ሊወጣ አይችልም። ማንም ሰው ለአቅመ አዳም ከደረሰ በኋላ ለውሳኔው ኃላፊነት ራሱ ነው የሚወስደው። አንድ ሰው ለአቅመ አዳም ከደረሰ በኋላ እውነትን መፈለግ የራሱ ወይም የራሷ ኃላፊነት ነው። የእስልምና መልእክት ሙስሊም ላልሆኑ ማድረስ የኛ የሙስሊሞች ኃላፊነት ነው። ነገር ግን መልእክቱ ደረሳቸውም አልደረሳቸውም የሰው ልጅ በነጻነት ከተተወ፣ ለምሳሌ እስከ 1950 ከዓለም ስልጣኔ ጋር ምንም ንክኪ ያልነበራቸው 2 ጎሳዎች ነበሩ። አንዱ ጎሳ ከፓውኩ የሚባሉ፣ ሁለተኛው አስትሮይድ አቦሪጂን ይባላል። እነዚህ 2 ጎሳዎች እስከ 1950 ድረስ ዘመናዊ ስልጣኔ የሚባል ነገር አያውቁም። ተመራማሪዎች የኑሮ ሁኔታቸውን ለማጥናት ሲሞክሩ ሁለመናቸው ኢስላም ሆኖ ነበር ያገኙት። ራሳቸውን ግን ሙስሊም አይሉም ነበር። በአንድ አምላክ ያምናሉ። ፈጣሪ አምሳል እንደሌለው ያምናሉ። ጣዖት እንደሌለው ያምናሉ። ፈጣሪን ሱጁድ በማድረግ ይገዛሉ። ከስም በስተቀር ነገረ ስራቸው ሁሉ እስልምናን ይመስል ነበር። ሕፃን ልጅ ውጫዊ ተጽዕኖ ባይኖርበት ራሱን ለፈጣሪ ያስገዛ ሆኖ ያድግ ነበር። በዛም መንገድ ይጸና ነበር። ለአቅመ አዳም ሲደርስ የእስልምና ሃይማኖት መልእክትን እኛ ሙስሊሞች የማድረስ ኃላፊነት አለብን። ካላደረስን አላህ ዘንድ ተጠያቂዎች ነን። ነገር ግን መልእክቱን የማድረስ ስራውን ሰራንም አልሰራንም ተጠያቂዎች ምንሆንም አላህ ሱብሓነሁ ወተዓላ በተከበረው ቁርአን ሱረቱል ፉሲለት ምዕራፍ 41 አንቀጽ 53 ላይ እውነት መሆኑ እስኪገለጽላቸው ድረስ
በአጽናፎቹ ውስጥና በነፍሶቻቸውም ውስጥ ያሉትን ተአምራቶቻችንን በእርግጥ እናሳያቸዋለን ይላል። አላህ ሱብሓነሁ ወተዓላ ያለምንም እገዛ ለእያንዳንዱ ሰው እውነታውን ሊያሳይ በራሱ ላይ ኃላፊነትን ወስዷል። እኛ መልእክቱን አደረስንም አላደረስንም፣ ጥሩ ምሳሌ ሆንንም አልሆንም፣ አላህ ሱብሓነሁ ወተዓላ ራሱ በቀጥታ በእያንዳንዱ የሰው ልጅ ልብ ላይ እውነታውን ያሳየናል። ሙስሊም ብንሆንም ባንሆንም ስለ ፈጣሪ አንድ መሆን እውነታውን ያሳየናል። እውነታው ከተገለጸልን በኋላ መቀበል አለመቀበል የኛ ምርጫ ነው። አንዳንዱ እስልምናን ከተቀበልኩ መጠጥ ላቆም ነው፣ ከሴት ጋር ልቅ መሆን፣ መጨፈር የመሳሰሉ በሃይማኖቱ ክልክል የሆኑ ድርጊቶችን ላቆም ነው በሚል መሰል ምክንያቶች እውነትን ላይቀበል ይችላል። ምርጫው የራሱ ነው። ከዛ ግን ይጠየቅበታል። በተመሳሳይ አባት ለልጁ ስህተትን ካስተማረው፣ ለምሳሌ መስረቅን ቢያስተምረው መስረቅ ወንጀል መሆኑን መለየት የልጅ ኃላፊነት ነው። ልጅ ዳኛ ፊት ቆሞ አባቴ ስረቅ ብሎ ስላስተማሪ ነው የሰረኩት ቢል ነፃ ሊወጣ አይችልም። በተመሳሳይ አላህ ሱብሓነሁ ወተዓላ እውነታውን በእያንዳንዳችን ልብ ውስጥ ይገልጽልናል። ስለ ሐቅ፣ ስለ ፈጣሪ አንድ መሆን፣ ጣዖት ማምለክ ወንጀል መሆኑን ይገልጽልናል። እውነቱ ከተገለጸለት በኋላ ተግባሩን የቀጠለ ሰው በድርጊቱ ተጠያቂ ይሆናል። ለዛም ነው በምጽአት ቀን አላህ ሱብሓነሁ ወተዓላ ፍትሃዊነት ዙሪያ አንድም ሰው ቅሬታ የሚያቀርብ እንደማይኖር አላህ ይነገረን። ምክንያቱም የሰውነታችን አካል በእኛ ላይ ይመሰክራሉ። ዓይናችን፣ እጃችን እኛ ላይ ይመሰክሩብናል። በፍርዱ ቀን እሳት የገቡ ሰዎች ሳይቀሩ በአላህ ፍትሃዊነት ላይ ምንም ቅሬታ አያቀርቡም። የሚሉት ጌታችን ሆይ አንድ እድል ስጠን ነው። አላህም ሱብሓነሁ ወተዓላ ዘግይታችኋል ይላቸዋል። ምድር ላይ ስንኖር ብዙ እድሎችን ሰጥቶናል። ምድር ላይ የምንኖረውም አንድ ጊዜ ብቻ ነው። ስለዚህም የፍርዱ ቀን አንድም ሰው ሙስሊም ያልሆነ ይሁን ገሃነም የገባውም ሳይቀር በአላህ ፍርድ ላይ ቅሬታ የሚያቀርብ ሰው የለም። ጌታችን ሆይ ማረን ይላሉ። ምክንያቱም ይህ ያለንበት ዓለም አላህ ሱብሓነሁ ወተዓላ በቁርአኑ በሱረቱል ሙልክ ምዕራፍ 67 አንቀጽ 2 ላይ ይህኛው ዓለም ለቀጣዩ ዓለም የምንፈተንበት መሆኑን ነግሮናልና ነው። ጥያቄሽን እንደመለስኩልሽ ተስፋ አደርጋለሁ።